ለመሆኑ ዱባይ የገነባቻቸው ዓለምን ጉድ ያስባሉ ግንባታዎች ምን ምን ናቸው? ሰላምና ጤናን የምንመኝላችሁ ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ዱባይ ውስጥ ተገንብተው ያሉና ዓለምን እስካሁን እያነጋገሩ ስለሚገኙ 6 አስገራሚ ግንባታዎች የምንነግራችሁ ይሆናል። በስድስተኛ ደረጃ ላይ የምናገኘው ሙዚየም ኦፍ ዘ ፊውቸር ነው። የዚህ ሙዚየም ግንባታ ረቀቅ ያለ ግንባታ እና ዲዛይን የታየበት ሲሆን የዚህ ህንጻ ግንባታ 6 ዓመታትን ፈጅቷል። የዚህ ሙዚየም ግንባታም ቀለበት እንዲመስል ተደርጎ የተሰራ ሲሆን የውጭኛው ክፍል በአረበኛ ጽሑፎች እንዲሸፈን ተደርጓል። ይህ ሙዚየም ለጎብኚዎች ክፍት እንዲሆን የተደረገው በፌብሩዋሪ ወር በ2022 ሲሆን ሙዚየሙም በውስጡ ብዙ አግራሞትን የሚያጭሩ የቴክኖሎጂ ውጤቶችን አካቷል። ለምሳሌ ቨርቹዋል ሪያሊቲ ወይም ምናባዊ እይታ፣ ሮቦቶች፣ ድሮኖች፣ በኤአይ የበለጸጉ የቴክኖሎጂ ውጤቶች ማለትም በሕክምናው ዘርፍ ጠቀሜታ ያላቸው መሳሪያዎች፣ ከስነ ጠፈር ምርምሮች ጋር በተያያዘ ደግሞ ጠፈር ላይ እንዳሉ እንዲመስሉት የሚያደርጉ መሳሪያዎች እና መሰል የቴክኖሎጂ ውጤቶችን በውስጡ ይይዛል። ይህ ሙዚየም ከሙዚየምነት ባለፈ የዱባይን የቴክኖሎጂና የስነ ህንጻ ምጥቀት ያሳየ ነው ተብሏል። 5ኛ ዱባይ ፍሬም። የዱባይ ፍሬም ለጎብኚዎች ክፍት እንዲሆን የተደረገው ጥር 1 2018 ሲሆን የዱባይ ፍሬም ለመገንባት ስመጥር የተባሉ የስነ ህንጻ ጠበብቶችና የአርኪቴክት ባለሙያዎች ተሳትፈውበታል። የዱባይ ፍሬም የፍሬም ቅርጽ እንዲኖረው ተደርጎ የተሰራ ሲሆን ወርቃማ በሚመስል መልኩ የውጭኛው ክፍል እንዲሸፈን ተደርጓል። በተጨማሪም በምሽት ጊዜ በአማረ መልኩ እንዲበራ ተደርጎ የተሰራ ነው። ይህ ፍሬም እንግዲህ 150 ሜትር ወይም 492 ጫማ ያህል ቁመት ያለው ሲሆን ወደ 93 ሜትር የሚጠጋ ስፋት አለው። ይህ ፍሬም ፀሐይ ስትወጣ ወይም ጀንበር ስትጠልቅ ለተመልካች ምቹ እይታ እንዲኖረው ተደርጎ የተሰራ ሲሆን በየዓመቱ በብዙ ሺዎች የሚቆጠሩ ጎብኚዎችን ያስተናግዳል። 4ኛ ፓልም ጁሜራ። ይህ ቦታ ተሰርቶ የተጠናቀቀው እንደ አውሮፓውያኑ አቆጣጠር በ2008 ሲሆን በመስከረም ወር ደግሞ ለጎብኚዎች ክፍት እንዲሆን ተደርጓል። ይህ ሰው ሰራሽ ደሴት ለመገንባት 6 ዓመታትን የፈጀ ሲሆን የዱባይ መንግስት ይህን ሰው ሰራሽ ደሴት ለመገንባት ከ12 ቢሊዮን ዶላር በላይ ፈጅቶበታል። በተጨማሪም የዚህ ቦታ ዲዛይን የዘንባባ ቅርጽ ያለው እንዲመስል ተደርጎ የተሰራ ሲሆን የዚህ ደሴት ሙሉ በሙሉ ስፋቱ 5 ኪሎ ሜትር ሲሆን ርዝመቱም በተመሳሳይ መልኩ 5 ኪሎ ሜትር እንዲሆን ተደርጓል። ይህን ቦታ ለመገንባት በቁጥር በርከት ያሉ የስነ ህንጻ ዲዛይን እና የአርኪቴክት እና የአካባቢ ዲዛይን ባለሙያዎች ተሳትፈውበታል። ይህ ደሴት በውስጡ በርከት ያሉ ነገሮችን የያዘ ሲሆን ከነዛም ውስጥ የመዝናኛ ሪዞርቶች፣ የተለያዩ ሱቆች፣ መስጊዶች፣ መኖሪያ ቤቶች፣ ሆቴሎች፣ የልብስ መሸጫ ቡቲኮችና መዝናኛ ቦታዎች በውስጡ አካቷል። በተጨማሪም ይህ ቦታ ወደ ሰማይ 240 ኪሎ ሜትር ያህል ከፍ ብለው ሲመለከቱት ጥሩ እይታን ይፈጥራል። 3ኛ ዱባይ ማሪና። ይህ ቦታ በዱባይ ውስጥ ካሉት በጣም አስደናቂና ዘመናዊ የውሃ ዳርቻዎች ውስጥ አንዱ ሲሆን ይህም ቦታ ለመገንባት በቁጥር በርከት ያሉና ስመጥር የሆኑ የአርኪቴክትና የስነ ህንጻ ዲዛይን ባለሙያዎች ተሳትፈውበታል። ይህ ቦታ ሙሉ በሙሉ ሰው ሰራሽ ሲሆን የዚህ ቦታ ርዝመት ደግሞ ወደ 3 ኪሎ ሜትር ይጠጋል። ይህ አስገራሚ ቦታ ከ120 ሺህ በላይ ነዋሪዎችን መያዝ የሚችል ሲሆን በቁጥር በርከት ያሉ ጎብኚዎችን በውስጡ የመያዝ አቅም እንዳለው ይነገራል። ይህ አስገራሚ የውሃ ዳርቻ በውስጡ በርከት ያሉ ነገሮችን የያዘ ሲሆን ከነዛም ውስጥ ካፌዎች፣ ሬስቶራንቶች፣ ሱቆች፣ የእግር ጉዞ መዝናኛ ቦታዎች፣ መካከለኛ መጠን ያለው የቅንጦት ገበያ አዳራሽ ከ130 በላይ መሸጫዎች ጋር ሲኒማዎች፣ ምግብ ቤቶች እና የውሃ ዳርቻ
መመገቢያንም ያካትታል። በተጨማሪም ለግል ዝግጅቶች ወይም ለጎብኚዎች የቅንጦት ጀልባ ኪራዮች ያሉት ሲሆን ይህ ቦታ ፀሐይ በምትጠልቅበት ጊዜ አስገራሚ እይታ አለው። በተጨማሪም ብዙውን ጊዜ እንደ ፊልም ቀረጻ ቦታ ያገለግላል። ሁለተኛ፣ ዱባይ ሞል። ይህ አስገራሚ የገበያ ማዕከል ለጎብኚዎች ክፍት እንዲሆን የተደረገው እንደ አውሮፓውያኑ አቆጣጠር ህዳር 4 ቀን 2008 ሲሆን ይህ አስገራሚ የገበያ ማዕከል ያረፈበት ቦታ ከ1.1 ሚሊዮን ካሬ ሜትር በላይ ሲሆን ይህን ለመገንባት የስነ ህንጻ ዲዛይን ጠበብቶችና ስመጥር የተባሉ የአርክቴክት ባለሙያዎች ተሳትፈውበታል። ይህ የገበያ ማዕከል በውስጡ ለቁጥር የሚያዳግቱ ብዙ ነገሮችን የያዘ ሲሆን ከነዛም ውስጥ በጥቂቱ ከ1200 በላይ የችርቻሮ መደብሮች፣ ቨርቹዋል ሪያሊቲ ወይም ምናባዊ እውነታን የማሳያ ቦታዎች፣ የኦሎምፒክ መጠን ያለው የበረዶ መንሰራተቻ ሜዳ፣ ሲኒማዎች፣ የፋሽን ማሳያ ጎዳናዎች፣ ከ200 በላይ ምግብ ቤቶችና ካፌዎች፣ ከመላው ዓለም የተወጣጡ ምግቦች ለምሳሌ የአረብ፣ የህንድ፣ የጣሊያንና የአሜሪካ እንዲሁም ደግሞ የእስያ የተለያዩ ምግቦች፣ የምግብ ፍርድ ቤቶች እና ጥሩ የመመገቢያ ክፍል ያገኛሉ። በተጨማሪም ከ14000 በላይ የመኪና ማቆሚያ ቦታዎች፣ ነፃ ዋይፋይ እና የመሳሰሉትን በውስጡ አካቷል። በተጨማሪም ይህን ገበያ ለመጎብኘት በአመት በሚሊዮኖች የሚቆጠሩ ቱሪስቶች ወደ ዱባይ ይጓዛሉ። በአንደኛ ደረጃ ላይ የምናገኘው ቡርጅ ከሊፋን ነው። ይህ አስገራሚ የዓለማችን ረጅሙ ህንጻ ሲሆን የዱባይ መንግስት ይህን ህንጻ ለመገንባት ከ1.5 ቢሊዮን ዶላር በላይ አውጥቷል። የዚህ ሰማይ ጠቀስ ህንጻ ርዝመት 828 ሜትር ሲሆን ይህ ህንጻ በይፋ የተከፈተው ጥር 4 2010 ነው። ይህ ሰማይ ጠቀስ ፎቅ የዘመናዊ የአርክቴክትና የስነ ህንጻ ምህንድስና ዓለም አቀፋዊ ምልክት ተደርጎ ይወሰዳል። ይህ ሰማይ ጠቀስ ህንጻ በ2009 ይለቅ እንጂ ግንባታው የተጀመረው ግን በጥር 6 2004 ዓ.ም ነበር። በተጨማሪም ይህን ህንጻ ለመገንባት 330,000 ሜትር ኪዩቢክ ኮንክሪት ወይም ከ110,000 ቶን በላይ ሲሚንቶ ፈጅቷል። በግንባታው ላይም ከ12,000 በላይ ሰራተኞች ተሳትፈውበታል። የሰማይ ጠቀስ ፎቅ እንግዲህ በውስጡ 163 ፎቆች ጋር የመመልከቻ ህንጻዎችን ይዟል። የሰማይ ጠቀስ ፎቅ በውስጡ በርካታ ነገሮችን የያዘ ሲሆን ከነርሱም ውስጥ የቅንጦት መኖሪያ ቦታዎች፣ ቢሮዎች፣ የቤት አፓርታማዎች፣ የድርጅት መሰብሰቢያ ቦታዎች፣ ሆቴሎች፣ ረጅም ሊፍቶች፣ የንግድ ቦታዎች፣ የመመልከቻ ቦታና የስፖርት ማዕከሎች በተጨማሪም የዋና ገንዳዎችና የመሳሰሉትን በውስጡ አካቷል። ይህ ህንጻ ከ26,000 በላይ አንጸባራቂ መስታወቶች የተገጠሙለት ሲሆን በውጨኛው በኩል አስገራሚ የኤልኢዲ መብራቶች ተገጥመውለታል። ይህ ፎቅ ፀሐይ ስትጠልቅ ለመመልከት ጥሩ እይታ ያለው ሲሆን ከ124ኛና ከ128ኛ ፎቅ ላይ ሆነው ሲመለከቱት ጥሩ እይታን ይፈጥራል። በተጨማሪም ይህን የዓለማችን ረጅሙንና ሰማይ ጠቀስ ህንጻ ለመጎብኘት በአመት በብዙ ሚሊዮኖች የሚቆጠሩ ቱሪስቶች ወደ ዱባይ ይጓዛሉ። ውድ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። መልካም ጊዜን ለሁላችሁ ተመኘን።